ካሳሁን ተሾመ እባላለሁ። በአቃቂ ቃሊቲ ክፍለ ከተማ የወረዳ 12 ዋና ስራ አስፈጻሚ ነኝ። በእንግዲህ ዛሬ የተገኘነው የአርሶ አደሩ የማሳ አጠቃላይ የዝግጅት ጋር በተያያዘ ነው። ወደ 619 አርሶ አደሮች አሉ። እነዚህ አርሶ አደሮች እንግዲህ እንደ ሴክተር ልዩ ክትትልና ድጋፍ ይደረጋል። እንደ አስተዳደርም የምንደግፍባቸው መንገዶች ሰፊ ያለው አንደኛ ከሙያ አንፃር ድጋፍ ይደረግላቸዋል። ከዛ ውጪ የምርጥ ዘርና ለእርሻው የሚያስፈልጉ ግብአቶችን ከማመቻቸት አንፃር እንደ አስተዳደር ድጋፍ ይደረጋል። ከዛ ውጪ አርሶ አደሩ በተናጠል ከሚሰሩ ይልቅ በጋራ ሆኖ የሚሰሩበት ሁኔታ የማመቻቸት ስራዎች ይሰራሉ። በተለይ ደግሞ አሁን ምርትና ምርታማነት ከማመቻቸት አንፃር በዋናነት የመስመር መሰረት በማድረግ የመስመር እርሻን እየተጠቀሙ ነው ያሉት። ካሁን በፊት ይሄ እዚህ ያለው ማሳው ላይ የተገኘንበት አርሶ አደር ካሁን በፊት በዚህ መንገድ የማይጠቀም የነበረበት አሁን በአመለካከት ደረጃ ተቀብሎት የመስመር እርሻን እየዘራ ያለበት እየተጠቀመ ያለበት ሂደት ነው። ይህ ምርትና ምርታማነትን ከማሳደግ አንፃር በተለይ ኢትዮጵያ በምግብ ራሷን ለማቻል በምታደርገው እንቅስቃሴ ውስጥ አይተኬ ሚና ስላለው ይሄንን ተቀብለው አርሶ አደሩም የመንግስትን ዋና አቅጣጫ ተቀብሎ በተለይ ምርትና ምርታማነትን ከማስፋት ከማሳደግ አንፃር የራሳቸው ሚና እየተጫወቱ ያሉበት ሂደት ነው ያለው። ሌሎችም ይህንን አሪያና ፈለግ ተከትለው እየሰሩ ያሉበት የትኛውም ማሳ ጾሙን እንዳያድር የማድረግ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ይህ እንግዲህ ይበል የሚያሰኝ ነው። እዚህ ጋር የምናየው እንግዲህ ከሊቅ እስከ ደቂቅ ነው ያሉት ህጻናት አሉ። ይህንን ፈለግ ተከትለው እየሰሩ ያሉ እያገዙ ያሉት ወጣቶችም አሉ፣ ታዳጊዎች እና ከፍ ያሉትም በዚህ እርሻ ዝግጅት ላይ የራሳቸው ሚና እየተጫወቱ ስላለበት ሁሉንም አሳታፊ አካታች እና ምርትና ምርታማነት ሁሉም ሚናው መጫወት እንዳለበት የሚያሳይ ነው። ዛሬ የምንገኘው የአቃቂ ወረዳ 12 የሳሎ አካባቢ ያለው አርሶ አደሮች እርሻ ስራ ስንዴ ምርት ነው። የስንዴ ምርት ደግሞ በብትን ሳይሆን በመስመር ሲዘራ የተሻለና ውጤታማ ምርትና ምርታማነትን ሊያሳድግ የሚችል አሰራር ስለሆነ እሱ ላይ አርሶ አደሩ ትኩረት አድርጎ እንዲሰራ እየደገፍን ነው የምንገኘው። የዚህ ኤክስቴንሽን ባለሙያ አለ። እኛም ደግሞ በአስተዳደር ምን አለ ስራው የሚለው የመደገፍ ተግባር እየዞርን እያገዝን ነው። ይሄንን ስንሰራ እንግዲህ በለውጡ ተጠቃሚ የሆኑ አርሶ አደሮች በወረዳችን ወደ 619 በላይ ያሉ አርሶ አደር የይዞታ መረጋገጫ ተሰጥቷቸው ማሳቸው ላይ እርሻ እያረሱ ሌላም ደግሞ በከተማ ግብርና ዘርፎች ላይ ውጤታማ የሆነ ተግባር እየሰሩ ይገኛሉ ማለት ነው። በዚህ መሰረት የአበራ ሁንዴ የሚባሉ ዛሬ እያረሱ ያሉትም የዚህ ተጠቃሚ አካል የሆኑና ሌሎች አርሶ አደር ደግሞ በተጨማሪም ወደ ኢንቨስትመንትም እየደረሱ ነው። እስከዛ ድረስ ነው መንግስት ፖሊሲ እያደገፋቸው እያገዘ ያለው። በዛም በተጨማሪ እርሻ ላይ ያሉ አካላቶች በምርጥ ዘር እንዲሁም ደግሞ የመዳበራ የምርት ማሳደጊያ አለ። በወረዳችንም በተመሳሳይ ወደ 80.5 ሄክታር የሚሆኑ ለእርሻ መሬት አለ አሁን ቀሪ ያላቸው ማለት ነው። ወደ ኢንዱስትሪና ወደ ሌላ ያልተቀየረ እርሻ ያለው 80.5 አለ። ለዚህ የሚሆን ምርት ደግሞ ወደ ምርጥ ዘር 150 ኩንታል መዳበራ በመንግስት በኩል የተመቻቸላቸው አለ ማለት ነው። ምርጥ ዘርም የጤፍ በ7 ኩንታል የሚሆን ስንዴና 2 ኩንታል የሚሆን የጤፍ ምርጥ ዘር አግኝቶ ወደ ምርት የገቡበት በተጨባጭ ለውጥ እያሳዩ ያለ የአርሶ አደር ምርቶችን በዚህ ደረጃ ማየት ችለናል ማለት ነው።